ጥሩ ሰው ነኝ ብለህ ራስን ጠይቀህ ታውቃለህን? ያ ጥያቄ ራሱ መልስ ነው። መጥፎ ሰዎች መቼም ቢሆን እንዲህ አይነት ጥያቄ ራሳቸውን ጠይቀው አያውቁም። አንተ ግን ትጠይቃለህ። ይህ ደግሞ ማን እንደሆንክ የሚገልጽ ትልቅ ማረጋገጫ ነው። ዛሬ ዓለም ባይነግርህም አንተ ግን ጥሩ ሰው መሆኑን የሚያረጋግጡልህ 6 ምልክቶችን ላሳይ ይፈልጋል። እስከ መጨረሻው ተከታተለኝ፣ ምክንያቱም የመጨረሻው ነጥብ ዛሬ ልትሰማው የሚገባ እጅግ አስፈላጊው ነገር ሊሆን ይችላል። ዓለም ጭር ሲል አልወድም የሚሉ ሰዎችን ትሸልማለች። ራሳቸውን ለሚያስተዋውቁና ለታይታ ሲሉ መልካምነትን ለሚሰሩ ሰዎች ትኩረት ትሰጣለች። ነገር ግን እውነተኛ መልካምነት የሚከናወነው በዝምታ ነው። ማንም በማያይበት ጊዜና ዋጋ በሚያስከፍልበት ጊዜ ነው። ስለዚህ ራስህን ከዚህ ቪዲዮ ጋር ካገኘው እባክህ ለራስህ ትንሽ እዘን። ምልክት 1 ሌላውን ስታሳምም ህመም ይሰማል። አንድ ሰው በጥልቅ አሳምሞ ያውቃልን? ምናልባት ዋሽቶ ወይም ክዶ አሊያም ትቶ ሄዶ ሊሆን ይችላል። መልሰህ ለመጉዳት ጊዜውም ጉልበቱም አጋጣሚው ነበር፣ ነገር ግን አላደረግከውም። ያ ደካማ ስለሆንክ አይደለም፣ ያንን ህመም ሌላ ሰው ላይ ማድረስ ስለማትፈልግ እንጂ። ይህ ርኅራኄ ይባላል። ብዙ ሰዎች ሲጎዱ ግድግዳ ይገነባሉ፣ ይዘጋሉ፣ ልባቸው ይጠነክራል። አንተ ግን አላደረግኩም። የአንተ ምርጫ ድክመት ሳይሆን እጅግ ብርቅዬ የሆነ የሰው ልጅ ጥንካሬ ነው። ምልክት 2 ሳትቆጥር ትሰጣለህ። ለመጨረሻ ጊዜ የረዳኸውን ሰው አስታውስ። ለሰዎች የረዳኸው ዝና ለማግኘት ነው ወይስ በውስጥ የሚታገልን ስሜት ዝም ብለህ ማየት ስላልቻልክ? ጠቢባን እንደሚሉት የሰው ልጅ ዋጋ የሚለካው በሚቀበለው ሳይሆን በሚሰጠው ነው። አንተ የምትረዳው ምስጋና ወይም ክብር ፈልገህ አይደለም። ያ ዝምተኛና ልታይ የማይለው ልግስና ነው ዓለምን የሚያንቀሳቅሳት። ምልክት 3 ከተሰበርክ በኋላም መውደድ ትችላለህ። ይህ በጣም ከባድ ነው። ሰዎች በሕይወት ገብተው ጠባሳ ጥለውብህ ሊሆን ይችላል። አንዳንዱ ቁስል እስካሁን አልሻረም ይሆናል። ነገር ግን አንተ እነሱን አልሆንክም። ልብህን ለዘላለም አልዘጋህም። የእነሱ ጨለማ የአንተ ማንነት እንደሆነ አልፈቀድክም። የሰዎች ክፋት ቢኖርም አንተ ግን መውደድን ቀጠልክ። ይህ የደካማነት ሳይሆን የድፍረት መገለጫ ነው። በሕይወት በሽንገላ በውሸት ወይም በክህደት ማሸነፍ የምትችልባቸው አጋጣሚዎች ብዙ ነበሩ፣ ነገር ግን አልተቀበልካቸው። ምክንያቱም ራስን በመደለል የሚገኝ ድል ሳይሆን ቀስ በቀስ የሚመጣ የራስን በራስ ማጥፋት መሆን ታውቃለህ። ዓለም ይህንን ሽንፈት ብትለውም የእውነታው ዓለም ግን ይህንን ታማኝነት ይለዋል። ምልክት 5 የዓለምን ማረጋገጫ አትፈልግም። እውነትን ለማድረግ ስትል ምንም አይነት ምስጋና ወይም እውቅና ሳታገኝ ቀርተህ ታውቃለህን? እያወቅም ያንን ማድረጉ ከፍተኛ የብስለት ደረጃ ነው። አእምሯችን ለሰዎች እውቅና የተፈጠረ ነው። ነገር ግን አንተ ያንን ተፈጥሯዊ ስሜት አልፈህ ምንም ሽልማት ሳይኖር መልካም ማድረግ ራስን እንደ ኮምፓስ እንደምትጠቀም ያሳያል። ምልክት 6 በስህተት ትቆጫለህ። ብዙ ሰዎች አይነግሩም፣ ነገር ግን ማታ ተኝተህ ቀን የተናገርከውን ቃል ወይም የሰራውን ስህተት እያስብክ መቆጨት የሆነ ነገር እንደተሳሳትክ ሳይሆን ሕሊና በሕይወት እንዳለ ያሳያል። መጥፎ ሰዎች አይቆጩም። መቆጨት እያደግክ እንዳለህና የተሻለ ሰው ለመሆን እንደምትጥር የሚያሳይ ስጦታ ነው። ዓለም ጫጫታ ነች። ሁልጊዜ አታይም፣ ሁልጊዜም አታመሰግንም። ነገር ግን ዋናው ነገር አንተ ማን እንደሆንክ ማወቅ ነው። ያ የውስጥ ጥንካሬ ከማንኛውም የዓለም ክብር ይበልጣል። ቀጥልበት፣ በዝምታ በቁርጠኝነት። ዓለም ባታውቀውም ትፈልጋለች። አሁንም የምትታገል በብዙ ፈተና ውስጥ ያለፍክና አሁንም መልካም ለመሆን የምትመርጥ ከሆነ ኮሜንት ላይ አሁንም ቆሜያለሁ ብለህ ጻፍ። ይህ ጉዞ የአንድ ሰው ብቻ አይደለም፣ የጠንካራ ማህበረሰብ መድረክ ነው። ይህ ቪዲዮ እውነት እንደሆነ ካመንክ ሼር አድርገው። የዚህ ማህበረሰብ አካል ለመሆን ሰብስክራይብ አድርግ። በሚቀጥለው ቪዲዮ እስከምንገናኝ በወንድነት ልክ ጽና።